ለአንድ ቀን አዳር ብቻ ለማመን የሚከብድ ዋጋ የሚያስከፍሉ ሶስቱ የመዲናችን ቅንጡ ሆቴሎች። በሶስተኛ ደረጃ የተቀመጠው ሀያት ሪጀንሲ ነው። ሆቴሉ ካሉት ክፍሎች ምርጡና እጅግ ውድ ዋጋ የሚያስከፍለው ፕሬዚደንሻል ሩም ይባላል። በዚህ ክፍል አንድ ቀን ብቻ ለማሳለፍ 3597 የአሜሪካን ዶላር። ሁለተኛውን ደረጃ የያዘው ስካይላይት ሆቴል ነው። ካሉት ቅንጡ ክፍሎች እጅግ ውድ ዋጋ የሚያስከፍለው ፕሬዚደንሻል ስዊት ሲባል በዚህ ሁሉን ያሟላ ክፍል ውስጥ የአንድ ቀን ጣፋጭ ጊዜ ለማሳለፍ 5000 የአሜሪካን ዶላር። ወደ አንደኛውና አስደንጋጩ ክፍያ ከማምራቴ በፊት ይሄ 6.2 ሚሊዮን ብር የምሸጠው ቤት ላይ አይታችሁ የምትጠሉት ነገር የለም። ካለ ግን ቤቱን በነጻ ትወስዱታላችሁ። ከሎኬሽን ስንነሳ በመሃል ቦሌ ደንበል ጋዜቦ አደባባይ ጋር የሚገኝ ሲሆን የመንገድ ረብሻ እንዳይኖረው 150 ሜትር ገባ ተብሎ የተሰራ ነው። እንደምታዩት እንግዳ እንኳን ቢመጣባችሁ የማያሳፍር ሰፊ ሳሎን፣ ኦፕን ኪችን እና ተጨማሪ ሰራተኛ ክፍል ያለው ነው። ባለ 3 መኝታ በ6.2 ሚሊዮን ብር 30% ቅድመ ክፍያ እንዲሁም በ20 ሚሊዮን 700 ሺህ ብር ሙሉ ክፍያ ብቻ እየሸጠን እንገኛለን። ለበለጠ መረጃና ሳይቱን ለመጎብኘት ይደውሉልን። አንደኛውን እንቀጥላለን። በአንደኝነት የሚመራው ዝነኛውና እድሜ ጠገቡ ሸራተን አዲስ ነው። ንብረትነቱ የሼህ አላሙዲን የሆነው ባለ 5 ኮከቡ ሆቴል እጅግ ውብ የተባሉ 2 ኤክስክሉሲቭ ስዊትና 1 ኪንግ አጠቃሎ ይዟል። በውስጡ የሌለው ነገር ቢኖር የለም ብቻ ነው ብለው የሚያሞካሹት ይህ ሩም ለአንድ ቀን የሚያስከፍለው ለሰፊው ህዝብ ጆሮውን ጭው ሊያደርገው ቢችልም 10000 የአሜሪካን ዶላር አንድ ቀን አዳር ይከፍላሉ። ባለህ ተደሰት የሚለውን ሙዚቃ ልጋብዛችሁና እኔ በዚህ ሰናበታችኋለሁ። ፎሎውና ላይክ ማድረግ እንዳይረሳ።